ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምናችሁ። እኔ በጣም ደህና ነኝ። እናም ዛሬም በአዲስ ቪዲዮ ተገናኝተናል። የ12ኛ ክፍል ኢንትራንስ ኤግዛም ፈተናው ከየት ነው የሚወጣው የሚለውን በትንሹ ለእናንተ ለማስረዳት ነው ይህንን ቪዲዮ ሰራሁላችሁ። እናም የዘንድሮ 12ኛ ክፍል ኢንትራንስ ኤግዛም የሚካተተው በ9ኛ ክፍል ላይ የተማራችሁት ኦልድ ክሪኩለም ትፈተናላችሁ። በ9ኛ ክፍል ላይ የተማራችኋቸው መጽሐፎች በኦልድ ክሪኩለም የተማራችኋቸው መጽሐፎችን ትፈተናላችሁ። እናም እዚህ ጋር የሚታያቸው መጽሐፎች በኦልድ ክሪኩለም ላይ የተማራችኋቸው መጽሐፎች ናቸው። ሌላው ደግሞ በ10ኛ ክፍል ላይ ከኦልድ ክሪኩለም ነው ወይስ ከኒው ክሪኩለም ነው የሚወጣው የሚለውን በሚናይበት ሰዓት የዘንድሮ የ12ኛ ክፍል ኢንትራንስ ኤግዛም የሚወጣው ከ10ኛ ክፍል ከኒው ክሪኩለም ነው። በ10ኛ ክፍል በኒው ክሪኩለም የተማራችሁት መጽሐፍ ይወጣል ማለት ነው። እናም በ10ኛ ክፍል በኒው ክሪኩለም የተማራችሁት መጽሐፍ እኚህን ይመስላሉ። እዚህ ጋር የሚታዩቸው መጽሐፎች በኒው ክሪኩለም ላይ የተማራችሁት መጽሐፎች ናቸው። ሌላው ደግሞ 11ኛ ክፍል ላይ ያለውን መጽሐፎችን በሚናይበት ሰዓት ዘንድሮ 12ኛ ክፍል ኢንትራንስ ኤግዛም የምትፈተኑት 11ኛ ክፍል በኒው ክሪኩለም የተማራችሁትን መጽሐፍ ትፈተናላችሁ ማለት ነው። እናም መጽሐፎቹን በሚናይበት ሰዓት መጽሐፎቹ እኚህን ይመስላሉ። በ11ኛ ክፍል በኒው ክሪኩለም የተማራችሁትን መጽሐፍ ትፈተናላችሁ ማለት ነው። ዘንድሮ በ12ኛ ክፍል ኢንትራንስ ኤግዛም በ11ኛ ክፍል በኒው ክሪኩለም የተማራችሁትን መጽሐፍ ትፈተናላችሁ ማለት ነው። ሌላው ደግሞ 12ኛ ክፍል በሚናይበት ሰዓት 12ኛ ክፍል የምትፈተኑት አሁን እየተማራችሁ ያላችሁትን በኒው ክሪኩለም አሁን እየተማራችሁ ያላችሁትን መጽሐፍ ትፈተናላችሁ ማለት ነው። እናም በ11ም በ12ም በ10ም በኒው ክሪኩለም የተማራችኋቸውን ትምህርቶች ትፈተናላችሁ። 9ኛ ክፍል ላይ በኦልድ ክሪኩለም የተማራችሁትን ትፈተናላችሁ ማለት ነው። እናም በ11 ላይ ወይም በ12 ላይ የምትማራቸው ወይም የምትፈተኗቸው መጽሐፎች እኚህን ይመስላሉ። 12ም ላይ ያሉት መጽሐፎች በአዲሱ ክሪኩለም የምትማሯቸው መጽሐፎች እኚህን ይመስላሉ። እናም እኚህን መጽሐፎች ትፈተናላችሁ ማለት ነው። እናም ይሄ ቪዲዮ ይጠቅማል ብላችሁ ካስባችሁ ቪዲዮን ላይክ እንድታደርጉ እንላለን። እናም በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። አመሰግናለሁ።